ማር ለብዙ ሺህ ዓመታት በሰው ልጅ ታሪክ ውስጥ ለተለያዩ በሽታዎች መድኃኒት ሆኖ ሲያገለግል የኖረ የተፈጥሮ ስጦታ ነው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ስለ ማር አንድ ትልቅ ሳይንሳዊ ሚስጥር ይዤላችሁ መጥቻለሁ ማለት ነው። ቪዲዮ የሚመለከታችሁ ከሆነ ቪዲዮን ከመጀመራችሁ በፊት ሰብስክራይብ ማድረግ እንዳትረሱ፣ እስከ መጨረሻው ድረስ ተከታተሉኝ ማለት ነው። እንግዲህ በጥንታውያን ግብፃውያን፣ ግሪካውያን እንዲሁም ህንድና ኢትዮጵያ ባህላዊ ሕክምና ውስጥ ማር ለቁስል ማዳኛ፣ ለቆዳ ህመም እና ለተለያዩ የውስጥ ደዌዎች ዋነኛ መንገድ እንደነበረ ታሪካችን ይመሰክራል። ነገር ግን ዛሬ በ21ኛው ክፍለ ዘመን በዘመናዊ የሕክምና ሳይንስ አተያይ በተለይም ደግሞ ለረጅም ጊዜ ለማይድኑ ወይም ደግሞ ስር ለሰደዱ ቁስሎች ጥሬ ማርን በቤት ውስጥ መጠቀም በእርግጥስ ይፈውሳል ወይስ ደግሞ ተጨማሪ አደጋንና የባክቴሪያ ብክለትን ያመጣል ብላችሁ ታስባላችሁ? የዘመናዊ ሕክምና ምርምሮችስ እንዲሁም ደግሞ ላብራቶሪዎችስ ስለ ማር ምን ይላሉ? እስከ መጨረሻው ድረስ ቪዲዮን ተከታተሉ። በዛሬ ቪዲዮ በጥሬ ማርና በሕክምና ደረጃ በተዘጋጀ ማር መካከል ያለውን ልዩነት መሰረታዊ ነገሩን እነግራችኋለሁ። እንዲሁም ደግሞ ማር ቁስልን ለማዳን የሚያስችሉትን 5 ዋና ዋና የባዮሎጂካል እና የኬሚካል ዘዴዎችን እነግራችኋለሁ። በቤት ውስጥ ስንጠቀም ደግሞ ልናደርጋቸው የሚገቡ የጽዳትና የጥንቃቄ ደንቦችን አስታውሳችኋለሁ። እንዲሁም ደግሞ በስኳር ህመምና በደም ዝውውር ችግር ምክንያት ለሚመጡ ቁስሎች ማርን መጠቀም ያለውን ትልቁን ፋይዳ በስፋት እንመለከታለን ማለት ነው። ይህ ቪዲዮ ለእናንተና ለቤተሰቦቻችሁ ጤና በጣም አስፈላጊ መረጃዎችን የያዘ ስለሆነ እስከ መጨረሻው ተከታተሉት ማለት ነው። መጀመሪያ የማርን ታሪካዊ ጉዞና ባህላዊ ሕክምና ያለውን ቦታ እናያለን ማለት ነው። ማር ለቁስል ሕክምና ጥቅም ላይ መዋል የጀመረው ዛሬ አይደለም። በነገራችን ላይ ከ4000 ዓመታት በፊት በግብፅ የተጻፈ የሕክምና ሰነዶች እንደሚናገሩት ጥንታውያን ግብፃውያን ክፍት ቁስሎችን ለማከም እና ኢንፌክሽን ለመከላከል ማርን ከእንስሳት ስብና ከእጽዋት ጋር ቀላቅለው ይጠቀሙት ነበረ። በአንደኛውና በሁለተኛው የዓለም ጦርነት ወቅት እንኳን ዘመናዊ አንቲባዮቲክስ ሰፊ ስርጭት ሳይኖራቸው በፊት የወታደሮችን ቁስል ለማጽዳትና ቁስል እንዳይበሰብስ ለማድረግ ማር በሰፊው ጥቅም ላይ ይውል ነበረ። ነገር ግን በ1940ዎቹ ፔኒሲሊን እና የሌሎች አንቲባዮቲክስ ግኝት ሲመጣ የሕክምናው ዓለም የማርን ጥቅም ዘነጋው ማለት ይቻላል። ሁሉም ትኩረት ወደ ፋርማሲዩቲካል መድኃኒቶች አደላ ማለት ነው። በአሁኑ ሰዓት ግን ሁኔታዎች እየተቀየሩ ነው። ባክቴሪያዎች ዘመናዊ አንቲባዮቲክስ መድኃኒቶችን የመቋቋም አቅም ወይም አንቲባዮቲክስ ሬዚስታንስ እያደገ በመምጣቱ የሕክምና ሳይንቲስቶች እንደገና ፊታቸውን ወደ ተፈጥሯዊው የማር ፈውስ ማዞር ጀምረዋል ማለት ነው። ነገር ግን አሁን ማርን የሚመለከቱት በባህላዊ እምነት ሳይሆን በላብራቶሪ ምርምር በተረጋገጠ ሳይንሳዊ መረጃ ነው ማለት ነው። እንዴት ነው ማር ቁስልን ለማዳን ያለው ሳይንሳዊ ሚስጥር ምንድን ነው ስንል፣ ለመሆኑ ማር ቁስልን የመፈወስና ባክቴሪያን የማጥፋት ልዩ አቅም ያገኘው እንዴት ነው ብለን መጠየቃችን ጥሩ ነው። የሳይንስ ሊቃውንት ይህንን ጥያቄ ሲመረምሩ 5 ዋና ዋና የባዮሎጂካል ሚስጥሮችን አግኝተዋል። አንደኛ የውሃ ስበት አቅም ነው። ይሄ ሃይ ኦስሞቲክ ፕሬሸር የምንለው ማለት ነው። ማር 80% ከ80% በላይ ስኳር ወይም ደግሞ ፍሩክቶስ እና ግሉኮስ ሲሆን የውሃ ይዘቱ ግን እጅግ ዝቅተኛ ነው፣ ከ17% በታች ማለት ነው። ይህ አወቃቀሩ በቁስሉ ውስጥ የሚገኙ ባክቴሪያዎችን ያላቸውን እርጥበት እና ውሃ እንደ ስፖንጅ ስቦ በመውሰድ ባክቴሪያዎቹ እንዲደርቁና እንዲሞቱ ያደርጋቸዋል ማለት ነው። ሁለተኛው ምንድነው? አሲዳማ ይዘት አለው። ሎው ፒኤች ወይም አሲዲክ ኢንቫይሮንመንት የምንለው ማለት ነው። የማር የአሲድ መጠን ወይም ፒኤች ከ3.2 እስከ 4.5 መካከል ነው። ይህ ከፍተኛ አሲዳማነት በቁስሉ ቦታ ላይ ባክቴሪያዎች እንዳይራቡ የሚያደርግ ከመሆኑም በላይ በደማችን ውስጥ የሚገኘውን ኦክሲጅን ወደ ቁስሉ ቲሹዎች በነፃነት እንዲሰራጭ በማድረግ የህዋሳትን ሴል እድገት ያፋጥናል ማለት ነው። ሶስተኛው ሃይድሮጅን ፐሮክሳይድ ማመንጨት ነው። ንቦች ማር በሚሰሩበት ጊዜ ግሉኮስ ኦክሲዴስ የተባለ ኢንዛይም ይጨምሩበታል። ማሩ ከቁስል ፈሳሽ ጋር በሚገናኝበት ጊዜ
ይህ ኢንዛይም እየተነቃቃ በትንሽ መጠንና በቋሚነት ሃይድሮጅን ፐሮክሳይድ ያመነጫል። ይህ ደግሞ ቁስሉ ሳይቃጠል ወይም ሳይጎዳ ባክቴሪያዎችን በስሱ የማጽዳት ተፈጥሯዊ አቅም ይሰጠዋል ማለት ነው። አራተኛው ነገር የማይኑካ ማር ልዩ ውህድ ነው፣ ነን ፐሮክሳይድ አክቲቪቲ የምንለው ማለት ነው። በተለይም ከኒውዚላንድ እና ከአውስትራሊያ የሚገኘው የማኑካ ማር የተባለ ኃይለኛ የባክቴሪያ መከላከያ ውህድ የያዘ ነው። ይህ ውህድ የብርቱ ባክቴሪያዎችን ባዮፊልም የመስበር አቅም አለው ማለት ነው። አምስተኛው ብግነትን መቀነስና ጠባሳ መቀነስ ነው። ይሄ አንቲ ኢንፍላማቶሪ ኢፌክት የምንለው ማሩ በቁስሉ ዙሪያ የሚገኘውን እብጠት፣ ህመም እና መጥፎ ጠረን ይቀንሳል። እንዲሁም ደግሞ ቁስሉ ሲድን የሚቀረውን ጠባሳ ይሄ ስካሪንጉን አነስተኛ እንዲሆን ያደርገዋል ማለት። ስለዚህ 5 ነገሮችን ስለያዘ ማር ተመራጭ ነው ማለት ነው። ሌላው ጥሬ ማር እና በሕክምና ደረጃ የተዘጋጀ ማር ያላቸውን ልዩነት ነው። አሁን ወደ ዋናው እና ወሳኙ ጥያቄ ነው የምንመጣው ማለት ነው። ከገበያ ወይም ከሀገር ቤት የገዛነውን ጥሬ ማር በቀጥታ ስር ለሰደደ ቁስል ማከሚያ መጠቀም እንችላለን ወይ ነው የብዙዎቻችን ጥያቄ። ብዙ ሰዎች ያው ጥሬ ማር ተፈጥሯዊ ስለሆነ ሙሉ በሙሉ አስተማማኝ ነው ብለው ያስባሉ። ነገር ግን የሕክምና ሳይንሱ የሚሰጠን ምላሽ ጥንቃቄ የተሞላበት ነው። ጥሬ ማርን ባልጸዳ ሁኔታ ለክፍትና ለሰደደ ቁስል መጠቀም አደገኛ ሊሆን ይችላል። ለምን እንደሆነ እነግራቸዋለሁ፣ በዝርዝር አሳያቸዋለሁ። ጥሬ ማር ከተፈጥሮ በቀጥታ ስለሚሰበሰብ ሳይበከልና ሳይጣራ ይቀመጣል። በዚህ ምክንያት በጥሬ ማር ውስጥ የክሎስትሪዲየም ቦቱሊነም ስፖሮች ሊኖሩ ይችላሉ ማለት ነው። የአበባ ብናኞች፣ የንብ አካላት፣ የአፈርና የአካባቢ አቧራ ቅንጣቶች ይገኛሉ። እነዚህ ተህዋሲያን ደግሞ እንግዳ አካላትን ክፍትና ለረጅም ጊዜ ባልዳነ የሰደደ ቁስል ላይ ለምሳሌ ለስኳር በሽተኛ ቁስል ቢኖር እዛ ላይ ሲደረጉ ከባድ የባክቴሪያ ኢንፌክሽን፣ ይሄ ቴታነስ ወይም ደግሞ ቦቱሊዝም ሊያስከትሉ ይችላሉ። ስለዚህ ጥንቃቄ ያስፈልጋል ማለት ነው። በሕክምናው ዓለም ደግሞ የምንጠቀመው ማር ይሄ ሜዲካል ግሬድ ሃኒ የምንለው ማለት ነው በጋማ ጨረር የጸዳ ነው። ማሩ ከበጋ ጨረር አማካኝነት በውስጡ ያሉ ባክቴሪያዎች እና ስፖሮች ሙሉ በሙሉ እንዲሞቱ ያደርጋል ማለት ነው። ስለዚህ የማሩ ሕክምናዊ ጥቅም ሳይጎዳ ማለት ነው። ሌላው ስታንዳርዳይዝ ነው፣ አንቲባክቴሪያል ሌቭሉ ማለት ነው። የባክቴሪያ ማጥፋት አቅሙ በላብራቶሪ ተለክቶ የተረጋገጠ ነው ማለት ነው። ሶስተኛው ደግሞ ያው ጽዳትና ማሸግ ላይ ነው። ምንም አይነት የውጭ ቁሳቁስ አቧራ ወይም አለርጂ መንስኤ የሌለውና ስቴሪሊቲውን የጠበቀ አስተሻሸግ ስለሆነ ተመራጭ ያደርገዋል ማለት ነው። ስለዚህ ስር ለሰደዱ ቁስሎች የሚባሉት ከ4 ሳምንት በላይ የመዳን ምልክት የማያሳዩ ቁስሎች ናቸው። ለምሳሌ የስኳር ህመምተኞች ላይ የእግር ቁስል ይበረታል፣ ቶሎ የመዳን ቻንስ የለውም። ሂሊንግ እንትኑ በጣም አነስተኛ ነው። ሁለተኛ ከአልጋ ላይ የማይንቀሳቀሱ ሰዎች በቤድ ሶር ወይም ፕሬሸር አልሰር ረጅም ጊዜ አልጋ ላይ በመቆየት የሚመጣ ቁስል ነው ማለት ነው። ሶስተኛ የደም ስር ችግር ቁስሎች ይሄ ቬነስ ኦር አርቴሪያል አልሰር የምንላቸው እነዚህ ቁስሎች እጅግ አስቸጋሪ ናቸው ማለት ነው። ስለዚህ እነዚህ ቁስሎች በቀላሉ የማይድኑት በሰውነታችን ውስጥ ባለው ዝቅተኛ የደም ዝውውር፣ የነርቭ መጎዳት እና የባክቴሪያዎች የባዮፊልም ስብስብ ነው ማለት ነው። በዚህ ምክንያት ነው ማለት ነው። ጥሬ ማርን በእንደዚህ አይነት ቁስሎች ላይ ያለ ሕክምና ባለሙያ ትዕዛዝ እና ክትትል መቀባት የሚያስከትላቸው አደጋዎች አሉ። አንደኛ የቁስሉን ሁኔታ መሸፈን ነው። ማር ወፍራም በመሆኑ የቁስሉን የውስጥ ክፍል ስለሚሸፍነው በውስጥ በኩል የሚፈጠርን ኢንፌክሽን ወይም የበሰበሰ ቲሹን ኔክሮቲክ ቲሹን እንዳናይ ሊጋርደን ይችላል ማለት ነው። አንደኛው ክፋቱ ይሄ ነው። ሁለተኛ ፈሳሽ ማከማቸት አይላለው። ማር ከቁስሉ ላይ ፈሳሽ ስለሚስብ ትክክለኛ የጨርቅ ማሰሪያ ይሄ ድሬሲንግ ካልተደረገበት በቁስሉ ዙሪያ ያለው ቆዳ ሊላጥና ሊበሰብስ ይችላል ማለት ነው። ሶስተኛ ሕክምናን ያዘገይብናል። ሰዎች በማር ብቻ እንድናለን ብለው ሲያስቡ ወደ ሐኪም ቤት የሚሄዱበትን ጊዜ በማዘግየታቸው ምክንያት ቁስሉ በስብሶ እግር እስከ መቆረጥ እስከ አምፑቴሽን የሚያደርስ ከባድ ደረጃ ላይ ሊያደርስ ስለሚችል እነዚህን ጥንቃቄ ማድረግ ያስፈልጋል ማለት ነው። በቤት ውስጥ መጠቀም ከፈለግን ልናደርጋቸው የሚገቡ ጥንቃቄዎች አሉ ማለት ነው። እንግዲህ
ይህንን ሁሉ ሳይንሳዊ እውነት ካወቅን በኋላ በቤት ውስጥ ማርን ለቁስል ሕክምና መጠቀም ከፈለግን ልናደርጋቸው የሚገቡ 4 መሰረታዊ መመሪያዎች አሉ ማለት ነው። አንደኛ የሕክምና ባለሙያ ማማከር ነው። በመጀመሪያ ቁስሉ ስር የሰደደበት ምክንያት ምንድነው ነው? የስኳር ህመም ነው? የደም ስር ችግር ነው? በሐኪም ይህንን መመርመር አለበት ማለት ነው። ሁለተኛ የሕክምና ደረጃ ማርን መጠቀም፣ ይሄ ሜዲካል ግሬድ ሃኒ ማለት ነው። ከተቻለ በፋርማሲዎች የሚሸጡ የሜዲካል ማር ቅባቶችን ወይም ይሄ በጋማ ጨረር የተዳከሙ የማር ውጤቶችን መጠቀም ተመራጭ ነው ማለት ነው። ሶስተኛ ምንድነው? ትክክለኛ የጽዳት ደንብን መከተል፣ ላይክ እጅን በደንብ በሳሙና በውሃ መታጠብ፣ ቁስሉን በንጹህ የጨው ውሃ ማከም በቤት ውስጥ ወይም ደግሞ ካገኘን በኖርማል ሳላይ ማሩን በቀጥታ ቁስሉ ላይ ከመቀባት ይልቅ በንጹህ ፋሻ ላይ አድርጎ ቁስሉ ላይ ማሰር፣ በየቀኑ ወይም እንደ ፈሳሹ መጠን ማሰሪያውን ደግሞ በጥንቃቄ መቀየር ማለት ነው። ሌላው ምንድነው? የአለርጂ እና ኢንፌክሽን ምልክቶችን መከታተል ያስፈልጋል። ቁስሉ ላይ ቅላት፣ ከፍተኛ ህመም፣ ማደጥ ወይም ትኩሳት ካለ ወዲያውኑ ማሩን አቁሞ ወደ ሕክምና ተቋም መሄድ ያስፈልጋል ማለት ነው። እንግዲህ ይሄን ይመስላል የማር ጥቅምና ሳይንሳዊ መረጃዎች ማለት ነው። ለዛሬ ያዘጋጀውላችሁ ሰፊ መረጃ ይሄን ይመስላል። በአጭሩ ለማጠቃለል ያክል ማር ለቁስል ማዳን ከፍተኛ ሳይንሳዊ አቅም ያለው የተፈጥሮ ጸጋ ቢሆንም በቤት ውስጥ ጥሬ ማርን ለማይድኑ ስር ለሰደዱ ቁስሎች ላይ ያለ ጥንቃቄ መጠቀም የራሱ አደጋ እንዳለው፣ ባህላዊ እውቀትን ከዘመናዊ ሳይንስ ጋር አጣጥሞ መጠቀም ለጤናችን የተሻለ ውጤት እንደሚያመጣ ነው የምነግራችሁ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ አድርጉት። በማድረግ ደግሞ ለወዳጁ ዘመዶቻችሁ ሼር ያድርጉ ማለት ነው። ስለ ማር ሕክምና ወይም ስለ ቁስል አበቃቀል ያላችሁን ሀሳብና ጥያቄ በኮሜንት ላይ ጻፉልኝ። የቻናላችን ቤተሰብ ካልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በሌላ ተመሳሳይ የጤና መረጃ እስከማገኛችሁ ድረስ ሰላም ሁኑ።